ይህ ቪዲዮ በአንድ ሳምንት ውስጥ 1000 ሰብስክራይበር እና 1000 ላይክ ከሞላ ሁለት ሰዎችን 1000 ብር እንሸልማለን። ለመሸለም ብቁ ለመሆን ይህን ቪዲዮ እስከ መጨረሻ ይመልከቱ እና ይህን ቪዲዮ ላይክ እና ሰብስክራይበር ያድርጉ። ሰላም ውድ የቻናላችን ቤተሰቦች፣ ዛሬም በአዲስ ቪዲዮ ተመልሰን መጥተናል። በዛሬው ቪዲዮ 5 የዓለማችን አደገኛ ቦታዎች የምናይ ይሆናል። ቪዲዮ ከመጀመሩ በፊት ላይክ እና ሰብስክራይብ ያድርጉ። አሁን ቀጥታ ወደ ቪዲዮ እናልፋለን። አንደኛ፣ እባብ ደሴት ብራዚል። ኢልሃ ዳ ኩይማዳ ግራንዴ በተለምዶ የእባብ ደሴት በመባል የሚታወቀው በአትላንቲክ ውቅያኖስ ውስጥ ከብራዚል የባህር ዳርቻ ላይ ያለ ደሴት ነው። ደሴቱ በዓለም ላይ እጅግ ገዳይ ከሆኑት የእባቦች ዝርያዎች አንዱ የሆነው ወርቃማው ላንሴት ቫይፐር ይገኝበታል። እነዚህ እባቦች በደሴቲቱ ላይ ላለው ከፍተኛ የሞት መጠን ተጠያቂ ናቸው። በአንድ ካሬ ሜትር አንድ እባብ እንደሚኖር ይገመታል። ደሴቱ ትንሽ ነው፣ 43 ሄክታር 106 ኤከር ብቻ ነው የሚለካው እና መለስተኛ የአየር ንብረት አላት። የመሬት አቀማመጥ ከባዶ ድንጋይ እስከ የዝናብ ደን ይደርሳል። እባቦቹ በደሴቲቱ ላይ ከብዙ ሺህ ዓመታት በፊት ተይዘው ነበር። የመጨረሻው የበረዶ ዘመን ካበቃ በኋላ እና የባህር ከፍታ መጨመር ደሴቱን ከዋናው መሬት አቋርጧል። በዚህ ምክንያት የተፈጠረው የዝግመተ ለውጥ ጫና እባቦቹ ከአዲሱ አካባቢያቸው ጋር እንዲላመዱ አስችሏቸዋል። በሕዝብ ብዛት በፍጥነት እየጨመረ እና ደሴቲቱን ለሕዝብ ጉብኝት አደገኛ ያደርገዋል። ደሴቱ ለብራዚል የባህር ኃይልና ለተመረጡ ተመራማሪዎች በቺኮ ሜንዴስ የብዝሃ ሕይወት ጥበቃ ተቋም የጸደቁት የብራዚል ፌዴራል ጥበቃ ኤጀንሲ ብቻ ነው። ሁለተኛ፣ የደናኪል በረሃ ምስራቅ አፍሪካ በአፋር ትሪያንግል ውስጥ ይገኛል። ማለትም መካከል ሰሜን ምስራቅ ኢትዮጵያ፣ ደቡብ ኤርትራ እና ሰሜን ምዕራብ ጅቡቲ። የደናኪል በረሃ ወይም የአፋር በረሃ በምድር ላይ ካሉት በጣም ሞቃታማ እና ምቹ ያልሆኑ ቦታዎች አንዱ ነው። የአፋር ትሪያንግል 136,956 ስኩዌር ኪሎ ሜትር 52,879 ስኩዌር ማይል ደረቅ መሬት የሚሸፍን ሲሆን ጨው የሚያመርት አነስተኛ የአፋር ማህበረሰብ መኖሪያ ነው። አካባቢው በእሳተ ገሞራዎች እና በመርዛማ ጋዞች የተከበበ በመሆኑ ለሰውም ሆነ ለዱር አራዊት ፈታኝ አካባቢ ያደርገዋል። የአፋር ትሪያንግል በዓለም ላይ ካሉት ሞቃታማ እና ደረቅ አካባቢዎች አንዱ ነው። በቀን ውስጥ የሙቀት መጠኑ ከ50 ዲግሪ ሴንቲግሬድ 122 ዲግሪ ፋራናይት ይበልጣል እና በጣም ትንሽ ዝናብ ከ25 ሚሜ 1 ኢንች ያነሰ የዝናብ መጠን በየዓመቱ ይከሰታል። ሶስተኛ፣ ሳሄል ሰሜን አፍሪካ። የሳህል ክልል ተዘርግቷል። ሰሜናዊ አፍሪካ በከፊል በረሃማ የአየር ጠባይ ተለይቶ የሚታወቅ ሲሆን በተለይ ለድርቅ የተጋለጠ ነው። ከሰሃራ በረሃ ጋር የሚዋሰነው ይህ አካባቢ ከፍተኛ ድርቅ አጋጥሞታል። ይህም ለረሃብና ለሰዎች ሕይወት መጥፋት ምክንያት ሆኗል። በ1972 እና 1984 መካከል በሳህል ከድርቅ ጋር በተያያዙ ጉዳዮች ከ100,000 በላይ ሰዎች ሞተዋል። በክልሉ ያለው ውስን የውሃ ሀብት ከጊዜ ወደ ጊዜ ጥቅም ላይ እየዋለ ሲሆን ይህም በረሃማነትን በማባባስ እና በቀጣይ የድርቅ አደጋን ይጨምራል። በተጨማሪም የሳህል አካባቢ ለተሳሳተ የዝናብ ዘይቤ የተጋለጠ ነው። ይህም ወደ ድርቅ እና ጎርፍ ሊያመራ ይችላል። ይህም የአካባቢውን ማህበረሰቦች እና የግብርና ተግባሮቻቸውን የበለጠ ያሳጥተዋል። የእነዚህ ነገሮች ጥምረት ሳሄል በተፈጥሮ ጨካኝ ምክንያት በምድር ላይ ካሉት በጣም አደገኛ ቦታዎች አንዱ ያደርገዋል። አራተኛ፣ ኦይሙካዎን ሩሲያ በምድር ላይ ካሉት በጣም ቀዝቃዛ መኖሪያ ቦታዎች አንዱ በመባል ይታወቃል። በክረምት ከ-50 ዲግሪ ሴልሺየስ በታች ይወርዳል። በሳይቤሪያ የምትገኝ ይህች ራቅ ያለች መንደር በረዷማ የአየር ጠባይዋ ብቻ ሳይሆን በሕይወት መትረፍ ላይ በሚፈጥሩት ተግዳሮቶችም ዝነኛ ነች። አስቸጋሪው ክረምት ውርጭ እና ሃይፖሰርሚያ የማያቋርጥ ስጋት የሚሆንበት አደገኛ አካባቢ ይፈጥራል። መሬቱ ለብዙ ዓመት በረዶ ሆኖ ይቆያል። ይህም ግብርናን የማይቻል ያደርገዋል እና ነዋሪዎች በተወሰኑ የምግብ አቅርቦቶች ላይ እንዲተማመኑ ያስገድዳል። የእነዚህ ምክንያቶች ጥምረት ኦይሙካን ለሰው ልጅ መኖሪያ ልዩ አደገኛ ቦታ ያደርገዋል። አምስተኛ፣ አላጎስ ብራዚል። በብራዚል ሰሜናዊ ምስራቅ የምትገኝ አላጎስ በተፈጥሮ አደጋዎች በተለይም በጎርፍ እና በመሬት መንሸራተት የተጋለጠች ናት። ክልሉ በእርጥብ ወቅት ከፍተኛ ዝናብ ስለሚዘንብ የጎርፍ መጥለቅለቅ ማህበረሰቦችን እና መሠረተ ልማቶችን ያወድማል። በ2010 ከባድ የጎርፍ አደጋ እና የመሬት መንሸራተት ከ200 በላይ ሰዎችን ለሞት እና በሺዎች የሚቆጠሩ ተፈናቅለዋል። ቁልቁል የመሬት አቀማመጥ እና የደን መጨፍጨፍ የመሬት መንሸራተት አደጋን ያባብሳል። በተለይም በከተሞች ውስጥ ግንባታው በተፈጥሮ መልክዓ ምድሮች ላይ በመጣስ
በተጨማሪም ክልሉ ለአየር ንብረት ለውጥ ተጋላጭነት የበለጠ ኃይለኛና ያልተጠበቁ የአየር ሁኔታዎች የመከሰቱን ዕድል ይጨምራል። ይህም አላጎስን በዝናብ ወቅት ለመኖር አደገኛ ያደርገዋል። ስድስተኛ፣ ሞንሮቪያ ላይቤሪያ። የላይቤሪያ ዋና ከተማ ሞንሮቪያ ለጎርፍ እና ለባህር ዳርቻ መሸርሸር ተጋላጭ በሆነ ክልል ውስጥ ትገኛለች። ከተማዋ በአትላንቲክ ውቅያኖስ ዳርቻ ላይ የምትገኝ መሆኗ በተለይ በዝናብ ወቅት ለሚከሰት ማዕበል እና ለከባድ ዝናብ ተጋላጭ ያደርገዋል። ከቅርብ ዓመታት ወዲህ የጎርፍ መጥለቅለቅ በመኖሪያ ቤቶች እና በመሠረተ ልማት አውታሮች ላይ ከፍተኛ ጉዳት በማድረስ መፈናቀልን አስከትሏል። በውሃ ወለድ በሽታዎች ምክንያት የጤና አደጋዎች መጨመር፣ ከዚህ ባለፈም ደካማ የከተማ ፕላን እና በአካባቢው ያለው የደን ጭፍጨፋ ተደምሮ የጎርፍ ችግርን ያባብሰዋል። ሰባተኛ፣ ተራራ ሲናቡንግ ኢንዶኔዥያ። በኢንዶኔዥያ ውስጥ የሚሠራው የእሳተ ገሞራ ተራራ ሲናቡንግ በተደጋጋሚ በሚፈነዳው ፍንዳታ ምክንያት በአቅራቢያው ባሉ ማኅበረሰቦች ላይ ከፍተኛ ስጋት ይፈጥራል። በ2010 ከ400 ዓመታት እንቅልፍ በኋላ እንደገና ከተነቃ በኋላ እሳተ ገሞራው ብዙ ጊዜ ፈንድቷል። አመድ እና በዙሪያው ያሉትን አካባቢዎች ያበላሹ የፒሮክላስቲክ ፍሰቶች የእሳተ ገሞራው እንቅስቃሴ በሺዎች የሚቆጠሩ ነዋሪዎችን ከቀያቸው እሳተ ገሞራው የእንቅስቃሴ መጨመር ምልክቶችን በቅርበት ስለሚከታተል የወደፊት ፍንዳታ አደጋ ከፍተኛ ነው። ያልተጠበቀ ተፈጥሮ እና በሲናቡንግ ተራራ ዙሪያ ያለው ጥቅጥቅ ያለ ሕዝብ ጥምረት በኢንዶኔዥያ ውስጥ በጣም አደገኛ ቦታዎች አንዱ ያደርገዋል። ስምንተኛ፣ አስም ኮስት ናሚቢያ። በናሚቢያ የሚገኘው የአስም ጠረፍ በአስቸጋሪ አካባቢው እና በአሳዳጊ ሁኔታዎች የታወቀ ነው። ይህ ባድማ የሆነ የባህር ዳርቻ ዝርጋታ በጭጋግ በጠንካራ ጅረቶች እና በተለዋዋጭ አሸዋዎች ተለይቶ ይታወቃል። ይህም ለብዙ ዓመታት የመርከብ መሰበር አደጋን አስከትሏል። ክልሉ አንበሳ እና ጅቦችን ጨምሮ አደገኛ የዱር አራዊት መገኛ ሲሆን፣ ይህም በጣም ቅርብ በሆኑ ሰዎች ላይ ስጋት ይፈጥራል። ከባድ የአየር ጠባይ፣ ከፍተኛ ሙቀት እና ውስን የንጹህ ውሃ ምንጮች መኖርን አስቸጋሪ ያደርገዋል። የተፈጥሮ አደጋዎች ጥምረት እና የአስም የባህር ዳርቻ ርቀት በምድር ላይ ካሉት በጣም አደገኛ ቦታዎች አንዱ ሆኖ እንዲታወቅ አስተዋጽኦ ያደርጋል። ዘጠነኛ፣ ናትሮን ሐይቅ ታንዛኒያ። በሰሜናዊ ታንዛኒያ የሚገኘው ናትሮን ሐይቅ እጅግ በጣም ከፍተኛ በሆነ የአልካላይን እና ከፍተኛ የሙቀት መጠን ዝነኛ ነው። ይህም ለብዙ ሕይወት አይነቶች ጠበኛ ያደርገዋል። የሐይቁ የፒኤች መጠን እስከ 12 ሊደርስ ይችላል፣ በዋነኛነት በሶዲየም ካርቦኔት እና ሌሎች ማዕድናት ከፍተኛ ክምችት ምክንያት። ይህ የካስቲክ ውሃ ይችላል ከእሱ ጋር የሚገናኙትን የእንስሳት ቆዳ እና አይኖች ያቃጥሉ። በተጨማሪም የሐይቁ ሙቀት እስከ 60 ዲግሪ ሴልሺየስ (140 ዲግሪ ፋራናይት) ይደርሳል። የናትሮን ሐይቅ አደገኛ ሁኔታ ቢኖረውም በዚህ አስቸጋሪ አካባቢ ለመልማት የተስማሙ ፍላሚንጎዎችን በመሳብ ይታወቃል። ከፍተኛ የአልካላይን እና የሙቀት ውህደት ናትሮን ሐይቅ በምድር ላይ ካሉት በጣም አደገኛ የተፈጥሮ ቦታዎች አንዱ ያደርገዋል። አስረኛ፣ ዳሎል ኢትዮጵያ። ዳሎል በምድር ላይ ካሉት በጣም ሞቃታማ ቦታዎች አንዱ ነው። የሙቀት መጠኑ ከ50-122 በላይ ነው። መርዛማ ጋዞቹ፣ አሲዳማ ኩሬዎች እና የሚፈልቁ የሰልፈር ምንጮች ለመኖሪያነት የማይመች አድርገውታል። የተሰባበረው ቅርፊት ገዳይ የሆኑ የአሲድ ገንዳዎችን እና የእሳት ንፋስ ወይም የሚያቃጥል የአሸዋ አውሎ ንፋስ ይደብቃል። አካባቢው በጂኦሎጂካል ሁኔታ ያልተረጋጋ፣ በተደጋጋሚ የመሬት መንቀጥቀጥ እና የእሳተ ገሞራ እንቅስቃሴ የሚታይበት ነው። በአቅራቢያው ባሉ መሠረተ ልማቶች እና የሕክምና መገልገያዎች እጥረት ምክንያት ጎብኚዎች ከፍተኛ ጥንቃቄ ማድረግ አለባቸው። አስቸጋሪ ሁኔታዎች ሰዎች ያለ ልዩ መሳሪያ ለመመርመር አስቸጋሪ ያደርጉታል።